ይሄን የመሰለ ቆንጆና የሚጣፍጥ የዜብራ ኩኪስ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደውል ምልክት በመጫን ቤተሰብ ሁኑ እላለሁ። እስከ መጨረሻው ቪዲዮውን ተከታተሉት። ወደ ስራ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰብለ ኪችን ቤተሰቦች እንደምንሰነበታችሁ፣ ዛሬ በቆንጆና በአዲስ ስራ ተመልሻለሁ። እንግዲህ እዚህ ጋር እንደምታዩት የገበታ ቅቤ አዘጋጅቻለሁ። 170 ግራም የሚሆን የገበታ ቅቤ ከዛ እሱ ሶፍት እስኪሆን ድረስ እንደዚህ በደንብ አድርጌ እስኪለሰልስ ድረስ እንደምታዩት እንትን አደርገዋለሁኝ፣ መተዋለሁ። ከቻላችሁ በዊስከር ወይም በሃንድ ዊስከር ማድረግ ትችላላችሁ። አልበለዚያም ግን እንደዚህ በዚህ ከዛም በኋላ እኔ እዚህ ጋር በቆሎ ትንሽ አብዝቼበታለሁ። እናንተ የዚችን ትንሽ ቀነስ አድርጋችሁ ብትጠቀሙበት ቆንጆ ነው። ከዛም ደግሞ የተፈጨ ስኳር 1 ብርጭቆ ነው ያደረኩት። ከዛ ግማሽ ብርጭቆ ደግሞ ዘይት አድርጌ ሁሉንም በአንድ ላይ እንደዚህ አዋህደዋለሁ። ትንሽ በቆሎ ሲበዛ ምን ያደርገዋል መሰላችሁ? የሆነ ፍርፍር እያለ ሊያስቸግር ስለሚችል እንደዛ ሳይበዛ ብታደርጉት ቆንጆ ነው። እዛ ያው እንደዚህ እንደምታዩት ሶፍት ሆኖልኛል፣ በጣም ቆንጆ ሆኗል። ከዛ በኋላ 1 ኩባያ ዱቄቴን እንደዚህ እያደረኩ እየጨመርኩኝ አንድ ላይ እንዲዋሃድ አድርገዋለሁ። የእውነት በጣም ቆንጆ ነው። ለተለያየ ዝግጅት ለቡና ቁርስ ብትሉ ቤት ውስጥ ከመግዛት ዱቄት እንግዲህ እንደምታዩት በብርጭቆ በሱ ሙሉ ነው ያደረኩትኝ። ከዛ እንግዲህ በእጄ ይኸው ገብቼበታለሁ በደንብ እሽት ለማድረግ ለመቀላቀል ብዬ ነው። እንግዲህ እንደምታዩት ቆንጆ ሆኖ እየተቀላቀለልኝ ነው። እሽት እናደርገዋለን። ትንሽ ደረቅ ነገር ካለባችሁ ወተት ከቻላችሁ አሊያም ደግሞ ትንሽ ውሃ ጠብ አድርጋችሁ እንደዚህ እንዲያዝ ይሆንላችኋል። በመቀጠል እንዲህ 2 ቦታ እኩል እንከፍለዋለን። እንደዚህ ከፍለን እንግዲህ እኩል ቦታ አንደኛው ላይ ካካኦ እንጨምርበታለን። 1 የሾርባ ማንኪያ ነው የጨመርኩት እና ትንሽ እንግዲህ ትንሽ ለመውጣት ስላስቸገረኝ ነው እንጂ ስላለቀ ከአንድ እንትን የሾርባ ማንኪያ አይበልጥም። ከዛ እሱንም ደግሞ እንደዚህ ቀላቅለዋለሁኝ። ቀላቅየው መለሳለሁ። ግን ትንሽ እንዳልኳችሁ ወይ ወተት ወይ ውሃ ጠብ ታደርጉበታላችሁ። በተለይ ካካኦ ላይ ስታቀላቅሉት ደረቅ ማለት ባህሪ ስላለው እንደዚህ አድርገን እንግዲህ ከዛ በኋላ የኬኩ ፔፐር ቢኖራችሁ በጣም ጥሩ ነው። እኔ ስላልነበረኝ ዝም ብዬ እዛው ላይ ነው የዳመጥኩት። እሱ ቢኖር በጣም ቆንጆ ነው። እዛ እንግዲህ እንዳምጠዋለን። እዚህ ላይ እንደምታዩት እንግዲህ እንደዚህ አድርገን ከዳመጥነው በኋላ ቅርጽ ማውጫ ክብ ክብ ካላችሁ ጥሩ፣ ከሌላችሁ ግን እንደዚህ በብርጭቆ እንደዚህ አድርገን ክብ ክብ እናደርገዋለን። ቅርጽ እንዲወጣልን ማለት ነው። እንዳልኳችሁ ላይ ትንሽ ዱቄት ስላበዛውበት ትንሽ አስቸግሮኛል። የበቆሎ ዱቄት ስለበዛበት ማለት ነው። እንደገና ብራውኑንም ልክ በእንደዛው አልኩ እንደዚህ አድርጌ እንግዲህ በደንብ አወጣለታለሁ። ቪዲዮ እንዳይረዝም ነው ስዳምጥ ምን ያላሳየኋችሁ። በመቀጠል እዚህ ጋር የላስቲክ እናደርጋለን። ከስር ላስቲክ አያችሁት እንዴት እንደተቆረሰ እና ትንሽ በቆሎ ስላበዛውበት ነው እንደዚህ የሆነው። እና እዚህ ጋር እንግዲህ አንዷን እያደረኩኝ 1 ብራውን 1 ነጭ 1 ብራውን 1 ነጭ እያደረኩኝ እንደዚህ እደረድረዋለሁ። እንደምታዩት እንደዚህ ደርድሬ ሁሉንም እንደዚህ ካደረኩት በኋላ እዚህ ጋር ላስቲክ እንደምታዩት ምግብ ፍሩት የምናሽግበት ላስቲክ አለ። በሱ ነው እንደዚህ ያደረኩት። ከዛ ላስቲኩ ላይ እንደዚህ አድርግና ጠቀልለውና በላስቲኩ እንደዚህ አድርጌ ለትንሽ ደቂቃ ፍሪጅ ውስጥ
አስቀምጠዋለሁ ደረቅ እንዲል። በዚህ መልኩ በምታዩት መልኩ ፍሪጅ ውስጥ እንግዲህ አስቀምጠዋለሁ። ያያችሁት በጣም አሪፍ ቆንጆ ነው። አሸሁት አይደል እዚሁ ላይ። ከዛ ይሄ እንግዲህ ፍሪጅ ውስጥ ቆይቶ እስኪወጣ ድረስ እዚህ ጋር ትንሽ ትንሽ አስቀርቼ ነበር። በሌላ ዲዛይን ደግሞ ላሳያችሁ ብዬ ነው ያስቀረሁት። ከዛ እንደዚህ እያደረግኩኝ ደግሞ ክብ ክብ አድርገዋለሁ። ከሁለቱም ከነጩም ከብራውኑም ልክ በዚህ መልኩ ትንሽ ከያዛጃችሁን ትንሽ ዘይት እያደረጋችሁ እንግዲህ እንደዚህ እያደረግን ሁሉንም እንደዚህ እያደረግን እናድበለብለዋለን። ነጩንም የካካኦ ያለበትንም ብራውኑንም እንደዚህ አድርገን ሁሉንም አድበልብለን እንጨርሳለን። ከለሩም በጣም በቃ ያምራል። ደስ ይላል። ከመግዛት እንግዲህ ቤታችን እንደዚህ አድርገን በቀላሉ ሰርተን ከዛ እንግዲህ ይኸው አንድ ብራውን አንድ ነጭ አንድ ብራውን አንድ ነጭ እያደረግን እጃችን ላይ አለበለዚያ ደግሞ ከስር ላስቲክ እንደቅድሙ ላስቲክ አድርገን እሱ ላይ አድርገን በእጃችን ጠጥ ማድረግ እንችላለን። ልክ እንደዚህ በዚህ መልኩ እንግዲህ አያችሁት የሚያምር ዲዛይን እና ከዛ በእጃችሁ ማስተካከል ነው። ልክ እንግዲህ እንደዚህ እያደረኩኝ ሁሉንም በዚህ መልኩ አስተካክልና እንግዲህ ፓትራዬ ላይ አደርገዋለሁኝ። እንደምታዩት ያምራል። ፓትራዬ ላይ ደርድሬ ጨርሻለሁ። ያኛውንም እንግዲህ ይሄኛውንም ደግሞ እንደምታዩት ቢላዬ ትክክል አልነበረምና ትንሽ እንትን አለብኝ ቆራረሰብኝ። እንግዲህ ቢላውን ቀይሬ ግን እንደዚህ በደንብ አድርጌ ቆርጠዋለሁ። ስላይስ አድርጋችሁ እንግዲህ እንደዚህ በምትፈልጉት መጠን ብትፈልጉ በክብ ብትፈልጉ በእንደዚህ በስላይስ በሰላሽ አድርጋችሁ ልክ እንደዚህ እንቆራረጠዋለን። አያችሁት በጣም ነው የሚያምረው። በስሎ ሲወጣ ደግሞ በጣም ልዩ ነው። እንደምታዩት ሁሉንም እንደዚህ ክትፍ አድርጌ አስተካክዬ እንደዚህ ካደረኩት በኋላ እንግዲህ ከጎን እንደምታዩት እነዚህን ጨርሼ ከጎን አድርጌያለሁ። ከዛ በኋላ ያኛውንም ደግሞ ከጎን እንደዚህ አድርገዋለሁኝ ደረድረዋለሁ። እንደዚህ አድርጌ ከጨረስኩ በኋላ እንግዲህ ኦቭን ውስጥ ከትቼ አበስለዋለሁ ማለት ነው። ይህ እንዲሁ ራሱ ስታዩት በጣም ነው የሚያምረው። ደስ ይላል። ከምንገዛ እንግዲህ በቀላሉ ቤት መስራት እንችላለን። እንደነገርኳችሁ የኬክ ወረቀት ካላችሁ የኬክ ወረቀት ከስር ብታነጥፉበት በጣም አሪፍ ነው። ግን ይሄም ቢሆን ምንም ችግር የለውም። ያ ቀለል ስለሚል እንግዲህ በስሎ እንደምታዩት እንግዲህ በስሎ በእንደዚህ በሚያምር ሁኔታ አቅርቤዋለሁ። በጣም ልዩ በጣም የሚጣፍጥ ነበር። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ነባሮች ስለምታበረታቱኝ ላይክ፣ ሼር፣ ኮሜንት አድርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደውል ምልክት በመጫን ቤተሰብ እንድትሆኑ በትህትና ጠይቃለሁ። በሌላ ስራ በቆንጆ እስከምንገናኝ እዚህ ላይ ቻው ቻው።